ጉልበት ያለው ፍቅር እንደነበር አልተረዱትም እነሱ። ምን ያህል ዝግጁ ነህ? በድያታለሁ ባለቤቴ። ለራሴ ለራሱ ለማጥፋት እንደሱ ጊዜ ሙከራ አድርጌ ነበር። ትልቅ ነገር ነው የምትናገረው። ነገ እናልፋለን፣ እንሞታለን። እድሉ ነበራቸው ማስታረቅ። እያደረግሽ ያለሽው ነገር ሁሉ እጅግ በጣም ከባድ ነገር ነው። ማጣት የማይገባኝ ሰው አጣሁ። እህቴ ልበካሱ እፈልጋለሁ። ይቅርታ 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 ይቅርታ። ሰላም ተመልካቾቻችን፣ ቂምን ሽረን እርቅ የምናወርድበት የእርቅን ፕሮግራማችን ተጀምሯል። ዛሬም ተረኛ ባለ ታሪክ ይዘን ስቱዲዮ ተገኝተናል። ራሱን አስተዋውቆን እንጀምራለን። እንኳን ደህና መጣ። ሰላም ቆያችሁ። ከስምን ጀምር። ዳንኤል መላኩ እባላለሁ። እሺ ዳንኤል መላኩ፣ እንግዲህ እርቅን ፕሮግራም ላይ ይቅርታ ለመጠየቅ እርቅ ለማውረድ ነው የመጣኸውና ማንን ነው ይቅርታ የምትጠይቀው ዛሬ? እኔ ይቅርታ ለመጠየቅ የፈለኩት ታናሽ እህቴን እንግዲህ ለመላኩን እና ወላጅ እናቴን ነው ወይዘሮ ጠረፋ ሰብስቤ ነው ይቅርታ ለመጠየቅ የፈለኩት። ምክንያትን እንወቅ። ምክንያቴ ከልጅነት ጀምሮ ስር የሰደደ ነገር ነው። ከ19 ዓመት ጀምሮ ከእህቴ ጋር ተነጋግረንም ቁጭ ብለን አውርተንም አናውቅም እና ያ ነገር ለኔ ብሎ ያደር ከልክሎኝ ዛሬ ላይ ሰዎች ነገ እናልፋለን፣ እንሞታለን። ከሞት በኋላ ከማልቀስ ከመጸጸት በፊት መጀመሪያ በህይወት እያሉ ይቅርታ ተባብሎ መተዛዘንና ፍቅርን እንዲዳብር ማድረግ የእያንዳንዳችን ግዴታም ድርሻም ነውና እንደ ታላቅነቴ ደግሞ ዝቅ ብዬ ታናሽ እህቴን ይቅርታ ለመጠየቅ ዛሬ መጥቻለሁ። ልክ ነው ያልከው ነገር እውነት ነው። የእኛም ፕሮግራም ክፍል የሚደግፈው ሀሳብ ነው ይሄ። እስቲ ከአንተ ታሪክን እንደርደርና እናወራለን በደንብ ዝርዝሩን። ምን ስራ ላይ ነው ያለኸው? የት ነው የምትኖረው ከሚለው እንጀምርና። ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ ልደታ ክፍለ ከተማ። ከ10ዎቹ እድሜ በኋላ ውትድርና ገባሁኝ። ከውትድርና ባለቤት ሚስት አግብቼ ልጅ ወልጃለሁ። 16 ዓመት ልጅ አለችኝ። ለግጥም መድብልም አሉኝ፣ የፊልም ስክሪፕትም አለኝ አሉኝ፣ የዘፈን ስራዎችም አሉኝ፣ የግጥም መድብሎችም አሉኝ። ፕላስ ደግሞ በጣም ውስጤን ትልቅ እርካታ የሚሰጠኝ ፍቅር እስከ መቃብርን ታውቂዋለሽ? የሐዲስ የክቡር ሐዲስ ዓለማየሁ መጽሐፍ ነው። ሐዲስ ዓለማየሁ ደረሱት፣ ወጋየሁ ንጋቱ ተረከው። ሶስተኛ ሰው ደግሞ ቴዲ አፍሮ ዘፈነው። አራተኛው ሰው ደግሞ ሙሉ መጽሐፉን ወደ ግጥም ቀይሬዋለሁ። እስቲ ወደኋላ መለስ እንበልና ትዝታህን እስቲ አጫውተን። ከእናትና ከእህት ጋር የነበረውን ግንኙነት። ሌላ ቅጣጫ ነበረች አስታውሳለሁ። እና እሷ ደግሞ ታናሽ ሚካኤል የሚባል ወንድም አለ እና ትምህርት ቤት ማደርሳቸውን የነበርኩኝ የሆነ ልጅ ነበረ። እሱ የምትማርበት ሰዓት ያስቸግራት ነበር። ሰማሁኝ በቢላ ለወጋት ምናምን ነገር ሲባል እና ሄጄ አስጠንኳት ጊዜ አስታውሰዋለሁ። ወንድም መከታ የሚባለውን ነገር ይገርምሻል። ትልቅ ነገር በጣም ውስጥ የሚከለክለኝ ነገር እህቴ አገብታ ሁሉ ሰርጓ ላይ ያልተገኘሁም። እስቲ ምንድን ነበር የተፈጠረው? ያው ረጅም ነገር ይሆናል ብዬ አስባለሁ። ባለቤቴ በጣም ነው የምወዳት። እሷን ስላጣሁኝ መኖር ብቻ አይደለም ራሴ ለራሱ ለማጥፋት እንደ 3 ጊዜ ሙከራ አድርጌ ነበረ። ቁም ነገር ነው የማወራቸው እና ይህን ነገር ሁሉ ባለበት ሰዓት ውስጥ እንዴት ዋይ ለምን አታስታርቁኝ? ቤተሰቦቼ እድሉ ነበራቸው ማስታረቅ። እህቴና እናቴ በጣም ድም ሰፊው መንገድ የነበረው እህቴ ጋር ነው። ባለቤቴ ከኔ እንደውም ወደ እህቴ ሁሉ አደልታ ነበረ። ለዛን ጊዜ ማስታረቅ ስችል እህቴም ዝም አለቻት። እናቴ ጋር ነበር ተቀመጡ ሲሉ ሴቴ ዋካችሁ አላችሁ ይላል ስጠይቅ መኝታ የቆለፉባት የለች ነበር የሚሉኝ። የእናቴን ልብስ አባቱ ልጅ መቼ እግሯ ላይ ወድቅ ያለው እናቴ ኧረ የት ገባች እንጂ አላውቅም። እርቃኔ ሁሉ እጄ ነበር አንድ ሰው ባለቤቴ ከጠበቀ መጨረሻ ሶስን ባለቤቴ እንዴልሽ ካረኩ ያራቅጥኩኝ በኋላ ልብሴን ሁሉ አላልቅ ያለ ቁም ነገር ነው ማውራሽ ነገር እና ይሄን ያን ጉልበት ያለው ፍቅር እንደነበር አልተረዱትም እነሱ። ችላችን ዳኒ ጠፋች። በዛ ቀራች። ዛሬ አሁን ወደ 8 ዓመት አካባቢ ያርገናል እንግዲህ ማጣት የማይገባኝ ሰው አጣሁ። ከዛ በኋላ ተስፋ መቁረጥ የሚሉት ነገር መጣ። ቤቴን ዕቃ እያወጣሁ አንድ ባንድ እየወሰድኩ ሸጥኩት እና ቤተሰቦቼ ትንሽ ቅር የሚለኝ የዛን ጊዜ ማስታረቅ ይችላል። ለማንኛውም ልጅ ከልጅነቴ ጀምሮ ሳጠፋ ስላደግኩኝ
እናቴም ስለምታውቅ እህቴም ስለምታውቅ ስቲል ነው አሁንም ድረስ ያ ማሙሽ አድርጎ ነው የሚቆጥሩኝ። አሁን ላይ 43ኛ ዓመቴን ይዣለሁ። በፊት ከ7 ዓመት በኋላ 50 ዓመቴ ሊመጣ ነው። ሲያቆላምጡኝ አቶ ማሙሽ ነው የሚጠሩኝ ነው እንደ ታላቅነቴ ቦታ ሰጥተውኝ የተጸጸተ ሰው የተማረ ሰው ቤተሰብ ፍቅር ነው በጣም ጫና ፈጥሮብኛል። እኔ እህትና ወንድም ቁጭ ብሎ ሲያወሩ አውደ ዓመት ሲሆን የሆነ ነገር ሲሆን ደስታ ብቻ እኮ አይደለም ሀዘን ላይም እኮ ይናፍቃል። ከእህቴ ጋር ከውትድርና ስመጣ አስታውሳለሁ። ፍቃድ ወስጄ ስመጣ 97 ላይ ተነግሯታል። የቤት ውስጥ ተኝቻለሁ። እንዴት እንደምትወደኝ እንግዲህ ጉልበቱ ነው ነገርሽ የዛን ጊዜ። ከዛ በኋላ የተፈጠረውን ነገር ነው የማላውቀው። እህቴ ተነግሯት ስትመጣ ጭንቅላቷን እንደዚህ ይዛ ምን ላይ ተመታው ያለች ነው የመጣችው። እንኳን ጥይት ሊመታኝ አይደለም ሲተኮስ ራሱ አይቻልም ወታደር ቤት። ያን ያህል የምትወደኝ ነበረች ታናሽ እህቴ። ምን አይነት ነገር ተፈጥሮ ከዛ በኋላ ስቲል አሁን ታይም እዚህ የሆነችበትን ምክንያት እኔ ጠለቅ ብዬ ባላውቀውም ግን ስህተት አለ። ታናሽ ነች እንደ ታላቅ መሆን አልቻልኩም። አንደኛ የስንት ዓመት ታላቋ ነው? ማክሲመም በ5 ዓመት 6 ዓመት መዛት ይመለሽ ነው እና እሷ ደግሞ የልጅ አዋቂ ነች። በጣም በስል ነች። ገንዘብ አያያዝ ላይ ቤት ማስተዳደር ላይ ምናምን የሆነ ብቻ የሆነ ለየት ያለ እግዚአብሔር ሲጣት ጸጋ አለ ለእሷ። ይሄ ደግሞ ለየት ያለ በኩል ነኝ። ሳንቲም አገኘሁኝ ቤት ይዞ መግባት በታሪክ ጋር የለም። የሆነ በር አገኘሁኝ ዛሬ ቤት ሳልገባ ባልጄ ልግባና ወይ ጥብርብሬ ወጥቶ የሆነ ነገር ሆይ ቤት ገባና ጠዋት ደግሞ ከቤት ስወጣ የሆነ ነገር ይዤ ነው የምወጣው። ከምሬ ነው የምልሽ። ይሉንታ የሚባል ነገር አላውቅም። ዝም ብዬ ይዤባት ነው የምሄደው እና ያ ነገር አስቲል ነው አሁንም አብሮኝ ያለ ይመስላታል መሰለኝ። ለመጀመሪያ ጊዜ ሀሺሽ አስጨሰኝ ይላል ኤርሚያስ ይባላል። የሆነ ወንዝ ዳር ቁጭ ብለን ያን ሀሺሽ አስጨሰኝና ከዛ በኋላ ከልጁ ጋር በጣም ዲስፕሊን እንደሆንኩኝ እስከ ቀረበ ጊዜ እሱን ልጠቀም ነበረ። እሱን ልጠቀምበት ሰዓት የማደርገው ነገር አላውቅም። ደግሞ 5,000 6,000 ብርም ተቀበልኩኝ። ቀጥታ የሚሄደው እዛ ነው። እዛ ገዛና ከዛ በኋላ ቁማር ቤት እገባለሁ። ቁማር እጫወታለሁ። ከተበላው ካገኘሁ ጓደኞችን ይዤ ስንጠጣ እናድራለን። 7 ሰዓት 9 ሰዓት ሲሆን ሚስቴ እየጠበቀችኝ እኮ ነው። እኔ እርግፍ አድርጌ ሳንቲሜን ጨርሼ እገባለሁ። በጣም እንደ ውስጥ እግርሳት የሚያቃጥለኝ በድያታለሁ ባለቤቴ። ሲሪየስ በጣም ነው በደልኳትና ላዝናለኝ በጣም ይሄ ስህተት ነው። ሱስ ውስጥ ነበርክ ማለት ነው? በጣም ትልቅ ሱስ ነበርኩ። በጣም ትልቅ ሱስ ውስጥ ነበርኩ። አሁን ያለበት ሁኔታስ ምን ይመስላል? አልፎ አልፎ ሲጋራ እጠቀማለሁ። በተረፈ ግን ሀሺሽ፣ ጫት፣ መጠጥ በጣም ረዥም ጊዜ አድርጌያለሁ። አሁን ሁለተኛ መንገድ ውስጥ የገባው ነገር መስሎ ይሰማኛል። ሳስበው መልካም ነው። አሁን ያለበት ኮንዲሽን መልካም ነው። ልክ ነው ያልካቸው ነገሮች ሁሉ ባይፈጠሩ መልካም ነበረ። ነገር ግን ተፈጥረዋል። ወደኋላ ማስተካከል የምንችለው ነገር አይደለም። ግን ከነሱ ደግሞ ተምረህ አሁን የደረስክበት ደግሞ ቦታ አለ። እኔ ባለሁበት ህይወት ውስጥ እኔ የተሻለ ነገር ሆኜ እህቴ ባለሁበት ህይወት ውስጥ ብትኖር እኔ ሴት አልጀት ያለ ከልብ ነገር አልችልም፣ አያስችለኝም። እና አንዳንድ ጊዜ ቁጭ ብዬ ራሴን ሳዳምጠው እንባዬ ሁሉ ይመጣል። ሀገር ላወራኝ ውስጥ ባዶ ነው፣ አይረዱኝም እነሱ። እና ስለ ትላንትና ላሽ ጉዳይ ያን ነገር የናፈቀኝ ነው። አሁንም እባካችሁ ታርቁኝ የሚለው ለልጄ ለእናቴም እንድትመርቀኝ ከእህቶች ጋር በፍቅር እንድንኖር ልጄ ማጠገቤ እየሳምኳት እያልኳት ትሻለ። ስለ ልጅህ እንደውም አላወራንም። ስንት ዓመቷ ነው? ማን ትባላለች? በምን አይነት ሁኔታ ነው የምትገኘው? አቢጊያ ትባላለች። አቢጊያ ቆንጆ ነች። ከኔ ጋር ስትሆን ቶሎ ነው የምታጠው፣ ትቀብጣለች። ግን ፋሚሊ ጋር ስትቀላቀል ሲሪየስ ነች። በቃ ሲሪየስ ነች። የሆነ አጎንብሳ ነገር ነው። ከኔ ጋር መንገድ እንኳን ስትሄድ እኔ ቀደም ያኬድኩኝ እየዘለለች ነው የምትከተለኝ እና ያ ነገር ራሱ ይናፍቀኛል። ጠብቀኝ እያለች ሮጽባታለሁኝ። ፈልገውን ነገር ሁሉ ነገር ማድረግላት እና ይህ ሲቪል ልትወስድ ስትል ስራ ልቀቋል ስንለቅ ሳንቲም እጅ ላይ ጠፋ። መቀመላ ሲጠፋ ልጄ ልጃት ደብረዘይት እናቴ እንዳቢ ጽፌ ፕሊስ እባክሽ እናቴ አንቺ ፍራንክ አታጭኝ፣ ብታጭ እንኳን አንገትሽ ላይ ያለው ወርቅ ውሻ የሚያስው ወርቅ ነው፣ ሸጠሽ ላኪልኝ ቤት ኪራይ ልክፈል ነገር አልኳት። ይሄ ሰውዬ ምን አመጣብኝ እና ወስደው ልጄ ሊጋርጎ ለእህቴ ደስታ አይታጣቅም
ሙስኩልን ላይ ለምታውቀው እንግዲህ በኋላ ግን መልካም ህይወት ውስጥ ገብቼ ልጄን አሁን እንደምትኖረው እህቴ ተንከባክባ እንደምታኖራት ነገር እኔም እንደዛ ለማድረግ ዝግጁ ነኝ። ከእህት ጋር ነው ያለችው? እህቴ ጋር ገሊላ ጋር ያለችው ገሊላ ጋር ነው። የዛሬ ዓመት 2014 አንደኛው ወር 3ኛው ቀን ተገናኝተናል። አሁን አንተ ምን ያህል ይቅርታ ማለት እንደምትፈልግና ቂም ተሽሮ መሀላችሁ ያለው ነገር ደግሞ ወደ ፍቅር እንዲመለስ እንደምትፈልግ እያጫወትከን ነው። ከዛኛው በኩል ደግሞ አይ በጣም ብዙ የማይሆን ነገር ተደርጓል ከይቅርታን በላይ ነው የሚል ነገር ሊመጣ ይችላል አንዳንዴ እንደኛ ኤክስፔሪየንስ እና እንደሱ አይነት ምላሽ ቢመጣ ምን ይሆናል ያንተ ምላሽ? የሰውና ሰው ተገናኝቶ ራሱ እኮ ይቅርታ ይባባላል። እህቴ በጣም ለዚህ ኢሞሽናል ሆና ውስጧ ቆርጦ ይቅርታ እሱ አያስፈልገኝም የምትል ከሆነ እንኳን እኔ ምናልባት ከራሴ ስለወጣ እርካታ ነው የሚሰማኝ። ግን ይሄ ያህል መጨካከል እኔ እንጃ። ይቅርታዬን ብትቀበለው ደስ ይለኛል። ብላ አብሮ መኖሩ አብሮ ማለቱ ቀርቶ ራሱ የሆነ ሰላም መባባሉ ራሱ እንጃ ትልቅ ጉልበት አለ ብዬ ነው የማስበው። ብትቀበለኝ ደስ ይለኛል። ካልተቀበለችኝ ግን እንኳን መጣ። ምን ያህል ዝግጁ ነህ? ውስጥ ምን ያህል ዝግጁ ነው? አሁን ይቅርታህን ተቀበለች እንበል እህትህ። ከዛ በኋላ ቀድሞ የነበረው እነሱም ያናድድ የሚያበሳጭ የነበረው እንደዚህ ለመጨከን የሚያበቃቸው አይነት ባህሪህን መልሰን እንደማትመለስበት እስቲ ወይ ቃል መግባትም ሊሆን ይችላል የተወሰነ ነገር በለን ስለሱ። ምናልባት አንዳንድ ጊዜ ሰዎችን በቃላቸው ያወሩና በተግባር ላይ ላይኖሩ ይችላሉ። እኔ ግን በቃል ከመገባ ይልቅ በተግባር ማድረገው ነው መርጠው። በቃ እንግዲህ ዋለ ሰላማዊ ሰው ሆኜ ፍቅር የሰጠኋቸው እንደ ቤተሰብ ሳይሆን እንደ ባሪያቸው ሆኜ ብለው ደስተኛ ነኝ። ይሄን ያለው ቀዝቅ የራሴን ዝቅ አድርጌ ይቅርታ የምጠይቀው። ልክ ነው ያልከውን ነገር ደግሞ የምታረገው ያው ለነሱም ብለህ አይደለም። ምንም አልጠቀመህም። የመጣበት መንገድ አልጠቀመህም እና ከእናትና ከእህት ጋር ነው እርቅ መፍጠር የምትፈልገው። እንዳልከው እንዲሳካልህ እንመኛለን። እኛ ደግሞ እንደ ፕሮግራም ክፍል ማድረግ የሚገባንን ነገር ሁሉ እናደርጋለን። መልካም እድል እንዲገጥምህ እንመኛለን። እሺ ተመልካቾቻችን በድጋሚ ተገናኝተናል። ቀደም ብለን በተከታተልነው ኢንተርቪው እንግዲህ ከዳንኤል ጋር አጭር የሆነ ቆይታ አድርጌያለሁኝ። ዳንኤል እህቱ ገሊላን ይቅርታ መጠየቅ ይፈልጋል። ባለው ሁኔታ ግን ገሊላ በተለያዩ ምክንያቶች እዚህ ስቱዲዮ ልትገኝልን አልቻለችም። ዝግጅት ክፍላችን እንግዲህ ጋሼ ገሊላን ለማግኘት ተደጋጋሚ ጥረት አድርጓል። በግል ምክንያት ሊሆን ይችላል፣ ግን እዚህ መገኘት አልቻለችም። ምናልባት ዛሬ ደግሞ የተለየ ነገር ካለ በድጋሚ ገሊላ ጋር ደውለን እናውራታለን። ሄሎ፣ ሰላም ገሊላ። አቤት። እንደምን አለሽ? እግዚአብሔር ይመስገን። ቤት ይባላለው። እርቂውን ከሚባል ቴሌቪዥን ፕሮግራም ነው የምደውልልሽ። ከዚህ በፊትም ደውለን ነበር አንዴ፣ ታስታውሺ ከሆነ አይደለ? ዛሬ ደግሞ በድጋሚ ምናልባት አንቺ ጋር የተቀየረ የተለወጠ ነገር ካለ ለማወቅ ነበር የደወልነው። ምን የሚለወጥ አውርቼዋለሁ እኮ። ምንድን ነው የሚለወጠው ነገር? ያልነገረንም ነገር ደግሞ እንዳለ እንደዚሁ ባልደረባ ይነግሮኛል አንቺን ካወራ በኋላ። አዎ ይኸውልሽ፣ አሁን 5 ደቂቃ ምሰድ አይደለም። በቃ እኔ ያልኩት ነገር ራሱን ቀይሮ መገኘቱ በራሱ ለእኛ ከይቅርታ በላይ ነው። ጀመር ከኔ ጋር ብቻ አይደለም ችግሩ እሱ ማለት ነው። የኔ ስም ለምን እንደተጋነነ አላውቅም። ሌላው ሲቀጥል ደግሞ በቃ ራሱን ማን ይደርብ። አሁን በዚህ ዘመን ሁላችንም ራሳችንን ለማሸነፍ በቃ እንዲህ እየተባረርኩ ነው። ልጅ ብዙ ነገር ቤተሰብ ብዙ የቤተሰብ ኃላፊነት አለብኝ። ገብቶሻል አይደል? እናንተ በተለያየ ጊዜ እየደወላችሁ እርቅ ምናምን ብትሉኝ ላልሰማ እችላለሁ። እኔ ኑሮ በጣም አንገቴ ጋር ደርሶብኛል። ደካማ እናት አለችኝ የሚጦራት የሌለ። የእሱ ልጅ በአመት 10 ሺህ ምናምን ብር ያስፈልገኛል። የትምህርት ቤት ወጪ አለብኝ። ሌላም ማስተምራት ልጅ አለች። ቤት ተከራይቼ ነው የምኖረው። ገብቶሻል አይደል? በቃ እየሰራሁ ነው ማለት አይደለም። ምንድን ነው የፈለገው ከኔ አልገባኝም። እኔ ይቅርታ አደረኩለት። በቃ ይቅር ብዬዋለሁ። ግን ይቅርታ ባረግለት ተቀይሮ ማየት ፈልጋለሁ። አሁን ይቅርታ ባረግለት እኔ ቤት ይመጣ ነው ወይስ እናቴ ቤት ልሄድ ነው? ምን አልገባኝም። የተፈለገው ነገር ነው የምልሽ። ይቅርታ ምንድን ነው ይቅርታ የተፈለገበት? ይሄን ያህል በጣም ጭንቆ ነው ማለት ነው። ለምን ብጠላው እኔ ልጁን አሳድግ ነበር እንዴ?
አላሳድግም በቃ ባልወደው ባልጠላው በቃ አያገባኝም ብዬ ልጁን መተው ነበር ሜዳ ላይ። እኔ ኃላፊነቴ ልጁን ማሳደግ ነው። ልጁን ሳሳድግ ደግሞ በእግዚአብሔር በፈቀደ ጊዜ መልካምና ጥሩ አባት ሆኖ ይጠብቃል። ታረቅ ፈልጋለሁ የሚለውን ሳይል ብቻ ሳይሆን እኔ ጋር ያለውንም ችግር ብትረዱልኝ ደስ ይለኛል። ልክ ነው። ለዛ ነው ልናወራሽ የፈለግነው ገሊላ። በጣም ድረስ ማለት ነው ከጠዋት ይሰማል። ስለዚህ በቃ ይህንን አስረጅኝ በቃ ተቀየር፣ የራስህ ህይወት ይኑር። በቃ ልጅ እኮ ምንጊዜም ልጅ ናት። አባት አለሽ፣ አባትሽ ነገሮችን ሲያስተካክል ከአባትሽ ጋር አገናኝሻለሁ እያልኩ ነው። እንዲህ ብሏል አባትሽ። እኔ ሴቴ መማር ነው የምፈልገው፣ ልማርበት ነው ያለች። በቃ ልማር። እሺ ገሊላ በጣም እናመሰግናለን። እኛም ይሄንን ሀሳብሽን ማወቅ መረዳት ስለምንፈልግ ነበር የደወልንልሽ። አንተም በራስህ ድንጋይ መሸከምም ስራ ነው። ራስን ቀይር። በቃ እዚህ ጋር ደግሞ ልጅ እየተማረች ነው። ተለውጦ ስታይ እኮ አንቺም ስጋሽን ትፈልጊያለሽ። ልክ ነው። ይህን አሻትም ሌሌ ለምን አመጣለሁ? አይ ተቀይር ያለው ልጅ ስጠኝ የሚሆን ትተዋለሁ፣ ችግር የለም። እናንተ ፊት መጥቶ አስረክበዋል። ምርጫው የሱ ተቀይሮ ካሳየ ሁላችንም እንቀበለዋለን። የሱ መቀየር ግን የሱ እንደዚህ አይደለም። እኔ መቶ ሰው ደውሎ ይነቃል። ሆኖ ፓስተር ይደውልልኛል፣ ኦርቶዶክስ ሆኖ ቄስ ይደውልልኛል። ድክም ብሎኛል። በጣም በእውነት ልክ ነው። በጣም እናመሰግናለን። ስሜት የሚነካ ነገር ነው። ትልቅ ነገር ነው የምትናገሪው። ዛሬ ታላቅ ኃላፊነትን ተቀብሎ ማድረግ ያለበትን ነገር ሁሉ አንቺ ታሪክሽን ስንሰማ እጅግ በጣም ብርቱ ሰው ነሽ፣ በጣም ጠንካራ ሰው ነሽ። የአንቺንም መልእክት ነግረን የእኛንም ነገር ጨምረን መሆን ያለበትን ነገሮች እንዲያስተካክልና ወደ ተባለው ሽማግሌ ሳያስፈልግ ምንም ነገር ሳያስፈልግ ምናልባት እንግዲህ በእኔ ግምት እሱ ሳይሆን እሱ የተሻለና ጥሩ ኑሮ ራሱን ሲችል አንቺ ይቅርታ ትጠይቂዋለሽ ብዬ አስባለሁ። የኔንም ህይወት የወንድሞቼን በቃ በተለይ ደግሞ እናቴ መኖር ስላለባት በህይወት ማለት እሱ እናት ላይፈልግ ይችላል። እኔ ደግሞ እናት ፈልጋለሁ። ሁሉ ቀንም እሱ የሚሰራው ነገር በጠቅላላ ልክ አይደለም። ከልጅነቱ እስካሁን እድሜ ባለው ድረስ ማለት ነው። የዛሬ 3 ምናምን ዓመት በጣም ስልካችን እየጮኸ ምንድን ነው ምን ሆናችሁ ነው? እኛ እናቴ ቤት ለቃለች ከነበረችበት። አረት እየጠረፏ ሞተዋል ተብሎ ማን አላችሁ? ልጃቸው ማሙሽ ጥቁር በጥቁር ለብሶ መጥቶ እንዲህ አለ። በቃ ብቻ ሌላውን ብነግርህ ጥሩ ስለማይሆን እኔ የምፈልገው አሁን አንተም ብለኸዋል። ልጁና እየተማረች ነው። ግን ልጇን አባትየው ልጅቷን እንዲያገኛት የምፈልገው በትክክል ጤነኛማ አባት መሆን ሲችል፣ ሰው መሆን ሲችል። እንዲህ መንፈሰ ጠንካራ ሆነሽ የምታደርጊው ነገር እውነት ስሰማ ስሜቴን የነካው። እኔ በእድሜ ትልቅ ሰው ነኝ፣ ብዙ ልጆች ያሉኝ ቤተሰብ ያለኝ ሰው ነኝና እንዳው ብዙ ነገር ነው አሁን ስሰማው ያለ ሁኔታ እንትን ያደረጉት ይሄ ነው። አንቺ ምንም ነገር ይሁን ዛሬ ይቅርታ ማድረጉን ብቻ ሳይሆን እያደረግሽ ያለሽው ነገር ሁሉ እጅግ በጣም ከባድ ነገር ነው። ልጁን እያሳደግሽ ነው። ትልቅ እድሜ ያላት ልጅ የ16 ዓመት ልጅ ታናሽ ወስዳ ስታሳድግ በጣም የሚገርም ታሪክ ነው፣ የሚገርም ነገር ነው። ስለዚህ ፈጣሪ እድሜውን በረከቱን ጸጋውን ያድልሽ ነው የምለው በእኔ በኩል። ገሊላ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ዘመንሽ ሁሉ የተባረከ ይሁን። እጅግ አድርጌ አመሰግናለሁ። በጣም ነው ደስ ያለኝ አንቺን በዚህ አይነት ሁኔታ ማግኘታችን ነው። አሜን። መልካም ቀን ይሆንልሽ። እንግዲህ ተመልካቾቻችን እንደተከታተላችሁት አይደል ጋሺ እንዳወራናት ገሊላንም በጣም ውሃ የሚያነሳ ነገር ነው የነገረችን። እውነት ለመናገር አይደለ ልጅ እያሳደገች ነው። ገማ ነው የዳንኤልን ልጅ ብቻ አይደለም ደግሞ ሌላ የእህትም ልጅ አብራት እንዳለችና እያሳደገች እንዳለች የነገረችን። በትልቅ ጫና ውስጥ ነው ያለችው፣ ቀላል አይደለም። ትዳርም ደግሞ በቅርቡ እንደያዘች ነግራናለች። እስቲ ለማንኛውም ደግሞ እንጥራውና ከሱ ጋር ያለውን ነገር ቆይታ የምናደርግ ተናል ብዬ ነው። ሰፋ ያለ ጨዋታ አድርገን ነበረ አይደለ? ገሊላን ለማግኘት ጥረት አድርገናል በተደጋጋሚ። ያው በአካል እዚህ መታ እንድናወራ እንድታወሩ ማለት ነው። ነገር ግን በተለያዩ ምክንያቶች እዚህ መገኘት አልቻለችም።
ይቅርታ አልነፈገችም ወይም ደግሞ ይቅርታውን አልቀበልም በፍጹም የሚል ነገር አልተናገረችም እሷ። ነገር ግን ቅር የተሰኘችባቸው ነገሮች በብዛት እንዳሉም ደግሞ አልደበቀችንም። ስለዚህ ዋና ያለችው ነገር ምንድነው? ከዛ በኋላ ጋሼም ይነግሩሃል ተለውጦ ማየት ፈልጋለሁ ነው። በጣም ደስ የማይሉ ከሱ የማይጠበቁ ታላቅ ነህ ያው አንተ የማይጠበቁ ነገሮችን አድርጓልና ልቤ በሱ በጣም ተጎድቷል። እንደ ፋሚሊም ያው እናትህም ስላሉ ማለት ነው። ከዛ በኋላ ላይን እየተያየን ይቅርታ የምንባባልበት መንገድ ይፈጠራል ነው ያለችው እሷ። እንግዲህ ምን ትላለህ እዚህ ላይ? እንደዚህ ማስበው ራሱ ጥሩ ነው ያስባለሁ። የሰራው ስህተት በጣም አስቀያሚና የሚያበሽቅና የሚያሳፍር ነገር ነው። ከእሷ በመስማቴ ደስተኛ ነኝ። ለነገ መዘጋጀቷ ራሱ እኔ ድጋፍ ይሆነኛል ብዬ አስባለሁ። አላውቀውም ብላ በደመድም ኖሮ በጣም ተስፋ ቆርጥ ነበር። ስለዚህ ደስተኛ ነኝ፣ ችግር የለውም፣ ደስ ብሎኛል። ጥሩ ነው። ዳንኤል ምንድነው መሰለ ሰዎች በዚህ ምድር ላይ በሚኖሩበት ሰዓት ላይ ሁሉ ነገራቸው መልካም ነገር አይደለም። ስለዚህ ገሊላ የምትነግረን በቤተሰባችሁ መካከል ያሉ ነገሮች ብዙ ነገሮችን አጫውታናለች፣ ነግራናለች። አንተ የገሊላ ታላቅ ነህ። ገሊላን ደግሞ ከሚፈለገው በላይ ልናመሰግናት የሚገባ ትልቅ ሰው ነች። ታናሽ ብትሆንም ትልቅ ሰው ነች። ዛሬ ልጅን የሚያክል ነገር ወስዳ ማሳደግ ማስተማር ይሄ ማንም ሰው ያደርገው። አንተ በዚህ ጉዳይ ላይ ያደረካቸው አስተዋጽኦዎች ጠንከር ያለው አስተዋጽኦ አላደረገም። ልጁን እያሳደግኩለት ያለሁት ችግሮች ውስጥ አለበት። ከነዛ ከችግሮች መላቀቅ አልቻለም። እሱ ተለውጦ እሱ ካሉበት ነገሮች የተሻሻለለታ እናንተ አይደለም የምትጠይቁኝ። እኔ ወንድሜን ሄጄ እግሩ ላይ ወድቄ እንኳን ለዚህ ያበቃ ወንድሜ እንኳን ከነበረብህ ችግሮች ሁሉ እየተላቀቅ የምለው እኔ ነኝ፣ እሱ አይደለም የሚጠይቀኝ ነው የምትለው። ልክ ነች። ይሁን አንዳንድ ጊዜ እኮ አንዳንድ ጊዜ የሰው ልጅ ያልሆነ አቅጣጫ እንዴት የሚያደርገው ሰው እራሱ ነው። ሪያልቲ ነው ነገር ምናልባት ዝም ብዬ ማዳመጥ ብቻ አልችልም። አንዳንድ ጊዜ መተንፈስ መቻል አለብኝ። አንዳንድ ሰው ራሱን ለመቀየር ይነሳል፣ ይጥራል። እስቲ በየትኛው መንገድ መለወጤን በየትኛው መንገድ አዲስ ሰው መሆኔን እንዲታሪ ቀርቤ እንዳላስረዳቸው አይቀርቡኝም። ያልተረዳችሁ እኔ ትልቅ ቁልፍ አለ። ምናልባት ግን በዚህ አጋጣሚ ይህን ወዳጄን ብትጠይቁ ስለኔ ቢቀላቀለን ደስ ይለኛል። እኔ በጣም ከወደኩበት ከበሰበስኩበት እሷ ካላየችኝ ህይወት ውስጥ ነው ሲል ያወጣኝ። እዚህ ፕሮግራም ላይ በፍቃደኝነት ነው የመጣኸው አንተ። የመቀየርህ አንድ ማሳያ ነው ብለንም እናምናለን። ምክንያቱም ለሁሉም ሰው ቀላል ስላልሆነ ማለት ነውና ከዚህ መጀመር እፈልጋለሁኝ። እኔ እዚህ አጠገባችን ደግሞ ዮሚዩ አለ። ጓደኛህ ነው? ኖ ወንድሜ ነው። ከወንድሜ ለይቼም አላየው ነው። እናወራለን። እንኳን ደህና መጣ ዮሚዩ። እንኳን ደህና ቆያችሁ። እንዴት እንደተገናኛችሁ ዳንኤል የተወሰነ አጫውቶናል። እስቲ ደግሞ ከአንተ አንደበት በድጋሚ እንስማ። እሱ እንዳለው ዳንኤልን መጀመሪያ ያገኘሁት እዛ ተክለ ሃይማኖት ጎማ ተራ ነው። ሰው ተሰልፎ ቆሟል። እሱ በስካር መንፈስ ነው ራሱን ጥሏል ማለት ሰው አይመስልም። ቁሞ ግጥሞችን ያነባል። ይህ ሰው እንደዚህ መጻፍ ከቻለ ብዬ ተጠግቼ ሳየው ጽሁፉም ያምራል። የሆነ ነገር ጎሎታል ብዬ ስላሰብኩኝ ልረዳው ተጠጋሁት። ያን ቀን እሱ ፍቃደኛ አልነበረም። በቃ ከዛ ህይወት መውጣት እንደሚችል እርግጠኛ ነበርኩኝና በቃ ረዳሁትና ዛሬ ለደረሰው ነገር እሱ እንዳለው በትልቁም ሳይሆን በትንሿ ረድቼው እዚህ አደረሻለሁ። በጣም እንግዲህ በሰፊው ስምህን ያነሳው እሱ ምስጋናውም ያው አመስግኖም አልረካም። እውነት ለመናገር አይደለ? እንዴት ትገልጸዋለህ ዳንኤል? ምን አይነት ሰው ነው እስቲ ባንተ አንደበት? ብዙ ነገሮች ያጋጥመውታል፣ ብዙ ላይፍም አልፏል። እንደዚህ አይነት ሱስ ውስጥ ምናምንም ሁሉም ሰው ወዶ አይደለም ወደማይሆን መስመር ወደማይሆን ነገር የሚሄደው። እሱን ለማውጣት የረዳው ሰው ያለ አይመስለኝም። እውነት ነው። ከሱስ ብዙ ጊዜ የሰው ልጅ ከሱስ ለማውጣት ብዙ ጊዜ ያስፈልገዋል እና ያኔም ቢረዱት ማንም ሰው ጥፋት ያጠፋል። እሱንም ደግሞ ቢጠጉት መልካም ነበር። ዳንኤል አሁን እግዚአብሔር ይመስገን በጣም ሰላማዊ ሰው ነው። ከሱስ ዓለምም ወጥቷል። አሁን ስራ እየሰራ ነው። በምንችለው አቅም ብናግዘው ከዚህ የተሻለ ብዙ ነገሮችን ሊሰራ ይችላል። አልተረዱኝም። ወንድሜ እንዳለው አልተረዱኝም።
ተመስገን እግዚአብሔር ይመስገን። ይኸውልሽ ቤቲ አሁን ቀላል ነገር ነው። በቃ የሰው ልጅ አየህ አሁን የት ጋር እንዳለ ዳንኤል ልትረዳ ይገባል። በቃ የት ጋር እንዳለህ አንተ ብቻ ነው የምታውቀው፣ ቤተሰብ አላወቀም። ስለዚህ አሁን በዚህ ባለህበት ሁኔታ ላይ የራስህን ከምንም ነገር ነፃ አድርገህ እንትን ያልክ ሰው ነኝ ብለህ እየነገርከን ነውና በእምነት ስለዚህ አይደለም ምናምን ብለን መናገር አንችልም። እኛ አንተ የምትለውን ነገር ነው የምንሰማው። አንተ ሰው አይደለም የሚመሰክርልህ፣ አንተ ለምስክርነት መብቃት ነው ያለብህ። ለውጥ ደግሞ ሂደት ነው። አሁን አንተ ራስህን ችለህ ያንተን ልጅ መውሰድ ብትችል ወይም ደግሞ ማሳደግ ብትችል ማለት ለእሷ ምን ያህል ኃላፊነት እንደሚቀልላት አስበው። አንድ ቀን ይወላል እግዚአብሔር ኃላፊነት አለብኝ ብላ ስለምታስብ ነው እንጂ አንተን ከልጅ ለመነጣጠል ፈልግ አይደለም። በዚሁ ቀጥል፣ በዚሁ በመለወጥ ምክንያቱም ለራስም የሚጠቅመው እሱ ስለሆነ በሆነ መልኩ ደግሞ መታወቁም ስለማይቀር ልጅህም አባቴ ብላ ስትመጣ ምንድነው የሚኮራበት አባት መሆን አለበት፣ ሆነ መጠበቅ አለበት። አለበለዚያ ስለምታፍር መሸሽ ይሆናል አማራጯ አይደለ? ልጅ ናት፣ በቃ መሸሽ ሊሆን ይችላል አማራጯና የሚኮራበት አባት ለመሆን ራስን የመስራቱን መንገድ ቀጥል ነው ምን የጣርኩኝ ነው እግዚአብሔር ጋር የጣርኩኝ ነው። ነገ ጠዋትና አዲስ ስልክ እንዲኖረኝ የፈልገው አላማ ይሄ ነው። አሁንም ወጣም ወረደም ትልቁ እንትን ለኔ እግዚአብሔር ይርዳኝ እንጂ ትልቁ እህቴ ለመካስሉ ፈልጋለሁ። በእውነት ነው የምነግራችሁ። በጣም ለኔ ባለውለታ አይነሽ ልጄን የግል ትምህርት ቤት እንደምታስተምራት ያለኝ መረጃ መስለብሳቸው ልብሶች ምናምን በአሁኑ በኑሮ ውድነት በጣም ዋጋ ከፍላልኛለች። ተክል የዛሬ ዓመቱ ብድሯን ይክፈላል። በጨዋታ መሃል እንደተጋጨለው ሻላላል ፑቲካ እንደተባባለው ሆኖም ቀልበሰነው ውሎ ሳይበረታ በይለይ እንታረቅ ቀኑ ሳይሆን ማታ እንጂ ማርያም ጣቴን አንቺም ስጭኝ ለኔ እናቆላልፋቸው ልጅ እንዳለን ያኔ ስሜው በከንፈሬ ስመሽ በከንፈርሽ እንታረቅ በቃ ቀርቶብኝ ማምረርሽ ከእንግዲህ ዳግመኛ ሻላላል ፑቲካ እንባባል ባክሽ ይላል። የስጋ ዝምድና የላችሁም፣ አትተዋወቁም፣ አንድ መንገደኛ ነህ አንተ አይደለ? ነገር ግን ያደረገው ነገር በእውነት በጣም ትልቅ ነገር ነው እና ለዚህ ክሬዲት መስጠት ስለምንፈልግ ይሄ ደግነት እንዳልጠፋ መልካምነት አሁንም ድረስ እንዳለ ይሄ ዘርን ስጋን የማይቆጥር ሰው በጣም ብዙ እንዳለ ተስፋ ሰጪ የሆነ ነገር ነው ያሳየህንና ዮሚዩ በጣም ልናመሰግንህ እንወዳለን። እሺ አመሰግናለሁ። በእርግጠኛነት ደግሞ በአጭር ጊዜ ውስጥ ያለው ሁኔታ አንተ ያለምንም ሽማግሌ ያለምንም ነገር ከቤተሰቦች ጋር ተቀይጠ የተሻለ ነገር ይመጣል ብዬ አስባለሁ። ያንን ታሪክ ደግሞ እያየን በምንጨዋትበት ሰዓት ላይ ብዙ ሰዎች ሊማሩበት ይችላሉ ብዬ ገምታለሁ። ለነበረን ነገር ግን ሁለታቸውን እንደ ዝግጅት ክፍልን በጣም ነው የምናመሰግነው። በጣም እናመሰግናለን ዳንኤል፣ ዮሚዩም እንደዛው። ተመልካቾቻችን እንግዲህ የዛሬ በርኪውን ፕሮግራማችን በተከታተላችሁት መልኩ ተጠናቋል።